መልካም ቅናትም አለ። መልካም ቅናት ማለት በህይወታችን ውስጥ ሰክሰስፉል እንድንሆን ቅናትን ወደ ግብ መቀየር ወይም ደግሞ በህይወታችን ውስጥ አንድ እርምጃ እንድንራመድ ከጓደኞቻችን ከቤተሰቦቻችን ጋር የተሻለ ኑሮ እንድንኖር ከሚረዳ ነገር ነው። መጥፎ ቅናት ማለት ሌላውን ሲያይ ሲበሳላችሁ ልጅ መቅናት ባለብሽ ነገር ሁሉ ቅኝና በማይቀና ሰው በጣም ትናደዳለች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንኳን ወደ የሚኖር ህይወት ዩቲዩብ ቻናላችን በሰላም መጣችሁ። ስሜ ራቢያ ኸይረዲን ይባላል። የተለያዩ ሀሳቦችን እንዲሁም ደግሞ ቻሌንጆችን ተስፋ መቁረጦችን በአካልም ሆነ እንዲሁም ደግሞ በሀሳብ መልክ አንስተን በተግባር ለእናንተ ሼር እናደርግላችኋለን። እናንተም ሰብስክራይብ እና ላይክ ሼር በማድረግ ያላችሁን የህይወት ላይፋችሁን ቻሌንጃችሁን እንዲሁም ደግሞ ሰክሰስፉል እንድትሆኑና ተስፋ እንድትቆርጡ ያደረጋችሁን የተለያዩ ሀሳቦችን በኮሜንት ሴክሽናችን ላይ ሼር ማድረጋችሁን እንዳትረሱ። የዛሬው ሀሳባችን የሆነው ደግሞ መጥፎ ቅናትና እንዲሁም ደግሞ መልካም ቅናት አለ። ዛሬ ግን እኛ የምናነሳው መልካሙን ቅናት ወይም ደግሞ ተወዳጅ አንድ ሰው ሊኖረው ከሚገባ ነገር ምርጥ ቅናት ሊኖረን ይገባል። ስለዚህ ይህን ሀሳብ አንስተን ለእናንተ ሼር እናደርግላችኋለን። እናንተም ሰብስክራይብ በማድረግ ስለ መልካም ቅናት በኮሜንት ሴክሽናችን ላይ ሼር ማድረጋችሁ ወደ ዛሬ ቪዲዮአችን እንሄዳለን። ሰብስክራይብ። የዛሬው ዋና ሀሳብ መልካም ቅናት ነው። ነገር ግን ሁለት አይነት ቅናቶች አሉ። ከሱ መሃል መጥፎ ቅናት ማለት ሌላውን ሲያይ ሲበሳጭ ወይም ደግሞ ሲቀና፣ መልካም ቅናትም አለ። መልካም ቅናት ማለት በህይወታችን ውስጥ ሰክሰስፉል እንድንሆን ወይም ደግሞ በህይወታችን ውስጥ አንድ እርምጃ እንድንራመድ ከጓደኞቻችን ከቤተሰቦቻችን ጋር የተሻለ ኑሮ እንድንኖር ከሚረዳ ነገር ነው። በህይወታችን ውስጥ መልካም ቅናት የምንለው አንድ ሰው ሰክሰስፉል ወይም ደግሞ ስኬታማ ሲሆን ነገሮች መልካም ሆነውለት ወይም ደግሞ የሆነ ነገር በቃ ምን እንደው ነገር የሆነ ሰው ተሳክቶለት በምናይበት ሰዓት መጀመሪያ መውሰድ ያለብን ነገር ያንን ሰውዬ ኮንግራ ማለት ወይም ደግሞ እንኳን ደስ ያለ ሰክሰስፉል ስለሆንክ ደስ ብሎኛል ወይም ደግሞ ይሄ ደረጃ ስለደረስክ ባንተ ስኬት እኔም ደስ ብሎኛል ብላችሁ ያን ሰውዬ መልካም ነገሮችን ማብሰር ወይም ደግሞ ለዛ ሰውዬ ከልባችሁ መልካም ነገር መመኘት፣ ለዛ ሰውዬ መልካም ነገር መስጠት በሀሳባችሁ ሊሆን ይችላል ባላችሁ ነገር ማለት ነው። ያን ሰውዬ ማድረግ በምትችሉት ነገር ከዛም በኋላ ከዛ ሰውዬ ምን ወስዳለሁ ብላችሁ የሆነች ነገር ጭልፍ ማድረግ ያስፈልጋል። ያን ሰውዬ መጣል አይደለም፣ ያን ሰውዬ መውደቂያውን መቆፈር አይደለም። ነገር ግን መልካም ቅናት ማለት ያን ሰው ከዛ ሰውዬ መውሰድ ያለባችሁ ወስዳችሁ ነገር ግን ከዛ ሰውዬ ሀሳብ እንዴት ሆነልህ ምናምን ብላችሁ ኦኬ ያን ሰውዬ አይጥለውም አይጎዳውም ብላችሁ ካሰባችሁ ማየት ነው። ያ ነገር የሱን ቢዝነስ ሊሆን ይችላል፣ የሱን ትዳር ሊሆን ይችላል። ነገር ግን በደስታው መሃል እናንተ የሚጠቅማችሁ ነገር ብድግ ማድረግ አለባችሁ። እናቴ ምን ትላለች መሰላችሁ? ልጅ መቅናት ባለብሽ ነገር ሁሉ ቅኝና በማይቀና ሰው በጣም ትናደዳለች። በጣም ማለት ነው። በቃ ይሄ ነገር እኮ ያስቀናል፣ ይሄ ነገር ያስቀናል ምናምን ትላለች እና እውነቷ ነው። በህይወታችሁ ውስጥ መቅናት ባለባችሁ ነገር ቅኑ። በጓደኞቻችሁ መልካም ትዳር ሲይዙ ቅኑ፣ መልካም ቢዝነስ ሲይዙ ቅኑ፣ መልካም ቁርአን ሲቀሩ ቅኑ፣ ትምህርታችሁ ሲሆኑ ቅኑ። ነገር ግን ተቃጥሎ ወይም ደግሞ ብሽቅ ብሎ አይደለም። መልካም ነገር ተመኙላቸው። መልካም ነገር ህይወታችሁ ውስጥ እንዲመጣ መልካም ነገር ያ ነገር ሰክሰስፉላችሁ የበለጠ ቻሌንጃቸው ተስተካክሎ ወይም ደግሞ የሚመጣባቸው ነገር መጥፎ ነገር ሁሉ ከነሱ ርቆ መልካም ነገር እንዲገጥማችሁ አላህ ነገሮቻችሁን ሁሉ እንዲያስተካክሉላችሁ ተመኙላችሁ። እናንተም በዛ መሃል መልካም ነገሮች ይገጥሟችሁ ይላል። እነሱ ደግሞ ለእናንተ ያላቸውን ሼር እንዲያደርጉላችሁ ወይም ደግሞ እምነት እንዲጥሉባችሁ ታደርጋላችሁ። ያ ማለት እምነት ጣሉባችሁ ማለት ደግሞ ምንድነው? ለነሱ መጥፎ መመኘት አይደለም። ነገር ግን ከነሱ መልካም ነገር ወስዳችሁ በሌላ ቢዝነስ ይሆናል ማችም ይሁን ብቻ እነሱ የማይጎዳቸውን ነገር ከሆነ ቀንታችሁ መልካም ነገር ከወሰዳችሁ ለራሳችሁ ካደረጋችሁት ያ መልካም ቅናት ነው እና ቅናት ተፈጥሮ መሆኑን እንዳትረሱ ለማለት። ሁለተኛው ደግሞ መልካም ቅናት የምንለው ቅናትን ወደ ግብ መቀየር። ወደ ግብ መቀየር ማለት አንዳንዴ መጥፎ ቅናትን በቃ ለሰው መቃብር ሲቆፍር የሚያደርሰው አለ። ነገር ግን መልካም ቅናት ደግሞ አንድ ነገር አይታችሁ በህይወታችሁ ውስጥ መጥፎ ጸባይ ካላችሁ የሆነ ልጅ እናታችሁ ወይም አባታችሁ የከሌ ልጅ እኮ ምናምን ወይም ደግሞ እናንተ በጣም ጓደኛ ካላችሁ ከዛ ጸባይ ቀንታችሁ መልካም ከፈጣሪ ጋር ያለውን ግንኙነት አይታችሁ እኔም እንደሱ መሆን እኮ ፈልጋለሁ ወይም ከሱ የተሻለ መሆን ፈልጋለሁ ከሱ መቀራረብ ፈልጋለሁ ካላችሁ መልካም ቅናት ነው። ከዛ ወደ ፈጣሪያችሁ ትቀራረባላችሁ ወይም ደግሞ ቅናታችሁን ወደ ግብ ትቀይራላችሁ ማለት ነው። ቅናትን ወደ ግብ መቀየር የሆነ በቢዝነሳችሁ ሊሆን ይችላል፣ በኑሯችሁ ይችላል፣ ባላችሁ ነገር ወደ ግባችሁ ቀይራችሁ ማኖር ባላችሁ ነገር። ትልቅ ቅናት ማለት መንፈሳዊ ቅናት ነው። የሰው ልጅ መልካም ጓደኛ ካለው ወደ መልካም ይሄዳል፣ መጥፎ ጓደኛ ካለው ወደ መጥፎ ጓደኛ ይሄዳል። ጓደኛህን ንገረኝና ማንነትህን እነግርሃለሁ አይደል የሚባለው። ስለዚህ ያላችሁን ጓደኛ ከፈጣሪ ጋር የሚቀራረብ ከሆነ መልካም ባህሪ ካለው እናንተ መልካም ባህሪ ነው የሚኖራችሁና ከሱ ነገር ሼር አድርጋችሁ ወደ ራሳችሁ አምጥታችሁ ወደ ግባችሁ ለውጣችሁ ወደ ፈጣሪያችሁ መቀራረብ። ሁሌ ምንድነው ችግራችን? ከሆነ ከገንዘብ ጋር የምናገናኘው ነው። መልካም ቅናት ማለት የባህሪ ቅናት አለ። በቃ የባህሪ ቅናት ወይ እንደ ኬዲኮ መሆን ፈልጋለሁ፣ በትምህርታችሁ
እያላችሁ እንደ ከሪት ጎበዝ መሆን ፈልጋለሁ። ነገር ግን ጎበዝ ተማሪ ስለሆነች በእሷ መቅናት አይደለም። ነገር ግን እንደሷ ማጥናት ፈልጋለሁ፣ ከሷ ጋር መዋል ፈልጋለሁ፣ እሷ የምታደርገውን አጠናን ዘይዴ መውሰድ ፈልጋለሁ። ከሷ ማድረግ የምፈልገው ወጣቶች ከሆናችሁ ስራ ከሆነ ደግሞ ከሷ ምን አይነት ስራ ነው የምትሰራው፣ እንዴት ነው ይሄን ነገር ልታሻሽሉ ቻለችሁ ማለት ራሱ ትልቅ ቅናትና መልካም ቅናት ነውና ቅናትን ወደ ግብ መቀየር ማለት ነው ሁለተኛው ማለት ነው። ሶስተኛውና ትልቁ መልካም ቅናት ደግሞ ራስን ከሰው ጋር ሰው ከትናንት ጋር አወዳደር። ምክንያቱም እኛ ሰዎች ምንድነው ችግራችን መሰላችሁ? ኤዲት በሆነ ነገር እንቀናለን። እኔ ለምሳሌ ይሄ ቪዲዮ ሲሰራላችሁ ኤዲት አድርጌ ነው በጣም ብዙ መሀል ላይ የምቆራረጥባቸው ወይም ደግሞ የምሳሳቸው ነገሮች አሉ፣ አስተካክላቸዋለሁ። እና የሰው ልጅ በአካል ቢሆን ኤዲት ሆኖ ነው የሚመጣው። ቤት ውስጥ ከሚስቱ ጋር ተደባድቦ ከስሮ መጥቶ አንተ ጋር መጥቼ ከስር ያለው ምናምን ብሎ አይመጣም። ኤዲት ሆኖ ነው የሚመጣው። ንጹህ ሆኖ ይሄ ምናምን ፈገግ ብሎ መልካም ነገር እንደገጠሙ ምናምን አድርጎ ተቃጠም ቢሆን ውስጡ እሳት ሆኖ ምናምን ወደ አንተ አይመጣም። ስለዚህ በህይወታችሁ ውስጥ ምንድነው ኤዲት በሆነ ነገር አትቅኑ። ከተደርጎ ማለም ኤዲት ተደርጎ መጣ ነገር ሰው ትናንት ማን ነበርኩ ዛሬ የት ነው ያለሁት? ትናንት እኮ መልካም ሰው ነበርኩ ዛሬ ግን መጥፎ ቦታ ነው ያለሁት። ትናንት እኮ ጥሩ ነበርኩ ዛሬ ግን የት ነው ያለሁት? ትናንት እኮ መጥፎ ቦታ ነበርኩ ዛሬ ግን መልካም ቦታ ነው ያለሁት። ዛሬ ከትናንት ጋር መወዳደር፣ ትናንትን ከዛሬ ጋር መወዳደር አለቀ። ከሰው ጋር ተወዳደሩ። ራሳችሁ መልካችሁ ሊሆን ይችላል፣ ስራችሁ ሊሆን ይችላል፣ ቤተሰባችሁ ሊሆን ይችላል፣ ልጆቻችሁ ሊሆን ይችላል፣ ሚስታችሁ ሊሆን ይችላል። ትናንትናችሁን እንጂ መወዳደር ያለባችሁ ዛሬያችሁን አይደለም። የኔ ጉድለት ምንድነው? የኔ ጥሩነት ምንድነው? የኔ ጉብዝና ምንድነው? የኔ ቻሌንጅ ምንድነው? ፈጣሪ የሰጠኝ መልካም ነገር ለኔ ምንድነው? እኔ በዚህ ነገር ባደረግ መልካም ነገር ባደርግበት ምን የተሻለ ነገር አገኛለሁ እንጂ ማለት ያለባችሁ ከሰው ጋር ራሳችሁን በጭራሽ አትወዳደሩ። ምክንያቱም የሰው ልጅ መኖር ያለበት ከትላንትናው ጋር ራሱን እያወዳደረ ነው እንጂ ከሰው ጋር አይደለም። ከሰው ጋር ከወዳደራችሁ እዛ ሰውዬ ውስጥ ገብታችሁ ራሳችሁን ከሆነ ሰው ጋር አመሳስላችሁ ትኖራላችሁ። ምክንያቱም ለምን ተቀላችሁ? አሁን ላይ ሶሻል ሚዲያ የምታዩቸው ትላንት አርቲስቶች አለባበሶች ከብዙ ነገራችን ከውጭ ያመጣ ሆኗል። ነገር ግን የኛ እኮ ይሻላል። አለባበሳችን የኛ ያምራል፣ ሁሉ ነገራችን የኛ ያምራል። ነገር ግን ከሌሎች ሰዎች እያመጡ ተበርዟል። ከዛም ማለት ያቺን ሴትዮ የመስወር መጥቷል። አሁን ላይ የሚለቀቁ ፎቶዎች፣ ፖስተሮች፣ የተለያዩ ታምኔሎች ሊሆኑ ይችላሉ ከሌላ ሰዎች ኤዲት ተደርጎ ነው የሚመጡት። እና በህይወታችሁ ውስጥ ኤዲት በተደረገ ነገር አይቀናም፣ አትቅኑ። በጣም ነው የሚደብረው። እሺ ወጣት ከሆናችሁ ደግሞ ኤዲት በተደረገ ነገር ነው አትቅኑ። ሁሉም ሰው በአሁኑ ሰዓት ቻሌንጅ ውስጥ ነው ያለውና ኤዲት ሆኖ ነው የሚመጣው። እና ከትናንት ጋር እንጂ ራስህ መወዳደር ያለብህ ከትናንትሽ ጋር ራስሽ መወዳደር አለብሽ እንጂ ከሰው ጋር አታወዳድሪ። ቤተሰቦችሽን ሊሆን ይችላል፣ ማንንም ሊሆን ይችላል። እንደ ከሌሊት ልጅሽን ከራስሽ ጋር ወዳደረት። እኔ ጉድለት ለልጄ ጎድላት ምንድን ነው? ኦኬ ባለኝ ነገር ለልጄ ምን ማድረግ እችላለሁ? ለጥናቱ በህይወታችሁ ውስጥ እኔ ምን እንደዚህ ጋር መሀል ላይ ጨምርላችሁና በጣም ሰክሰስፉል ማለት በህይወት ውስጥ ልጁን በሰንሰለት ያሳደገ ሰው ነው። በቃ በጣም ስኬታማ ሰው ማለት ለኔ ከዛ ጋር ባይገናኝ ከቅናት ጋር ባይገናኝ እኔ ልጅ በጣም ነው እንደምለው ሪስክ መውሰድ አለበት ብዬ የማስበው። ልጅን በስነ ስርዓት ካሳደጋችሁት በቃ እንዳሳደጋችሁት ትኖራላችሁ። እና ልጆቻችሁ በስነ ስርዓት አሳድጉ። እኔ እቺኛው ነገር እንደ ትልቅ ሰው ኖሮኝ አይደለም ልጅ ግን ነገር ግን እኔ ከእህቶቼ ከማንም ሰው ከማየው ነገር ይሆን ወይም ደግሞ አሁን ላይ ከማየው ነገር ሊሆን ይችላል። ልጆቻችሁ ጥንቅቅ ሆናችሁ ካደረጋችሁ ጥንቅቅ ሆነ ህይወት ይገጥማችኋል። እና ትልቁ ሰክሰስፉል ማለት መልካም ልጅ ሲኖርህ ነው። ስለዚህ ልጆቻችሁ ላይ ተጠንቀቁ እና ልጆቻችሁን ከሌላ ሰው ጋር አታወዳድሯቸው። በጣም ጠራው ነገር ያ ነው። እና ልጆቻችሁን ከሌላ ሰው ጋር ሳታወዳድሩ ራሳችሁ መስላችሁ ራሳችሁን አፕሬሽን አድርጋችሁ ከራሳችሁ ያላችሁ ዕውቀት አገሯችሁ። ከዛ መልካም ነገር ከጓደኞቻችሁ እያመጣችሁ ስጧቸው። ስለዚህ መልካም ነገር ማለት ከሌላ ሰው ጋር ራስን አታወዳድር። ከትናንት ጋርና ከዛሬ ጋር ራስን አወዳድር። አለቀ። አራተኛውና የመጨረሻው እርምጃ ደግሞ ምንድነው? ቅናትህን ወዲያው እርምጃ ወሰድበት። ምንድነው ያስቀናኝ? ለምንድነው ይሄ ነገር ያስቀናኝ? ምንድነው ይሄ እየወሰድኩት? መጥፎ ነገር የተሰማኛል፣ ጥሩ ነገር ነው ለዛ ሰው የተሰማኛል። ኦኬ ጥሩ ነገር ከሆነ ደግሞ ኦኬ ለኔ ምንድነው የጠቀመኝ? ምን ልወሰድበት? ከዚህ ነገር ምን ልማርበት? ምንድነው እኔ ውስጥ ለውጥ የሚያመጣው? መጥፎ ነገር የተሰማኝ ኦኬ ለምን ቀን ነው? ኦኬ ለምን ቀን ነው? ለዛ ሰውዬ ለምን ቀነውበት? ኦኬ እኔ እሱ ስለበለጠኝ ነው። እርምጃ ወስድ፣ ከራሳችሁ ጋር መወያየት። ከዛም በኋላ ሰክሰስ የሚያደርጋችሁ ከሆነ ያን ሰውዬ ማትጎዱት ከሆነ ያን ሰውዬ በህይወታችሁ ውስጥ በማስገባታችሁ ማትጸጸቱበት ነገር ከሆነ እርምጃ ወስዳችሁ ወደ ግብ ቀይሩት። ነገር ግን በህይወታቸው ውስጥ እነሱ የሚጠላ ነገር ከሆነ ደግሞ ወደ ፈጣሪያችሁ ቀርባችሁ ይቅር ባይ ፈጣሪው በለምን ቀነውበት? የሱ ሰክሰስ ለኔም ሰክሰስ ነው፣ የሱ መለወጥ የኔም መለወጥ ነው፣ የሱ ቻሌንጅ የኔም ቻሌንጅ ነው ብላችሁ ራሳችሁን አወያዩ። ምክንያቱም እንደ ሰው ልጅ ማለት ነው ጥሩ መጥፎ ነገር የለም። በህይወታችሁ ውስጥ ራሳችሁ ተቀበሉ። ልክ እንደ ሃይማኖታችሁ መስገጃችሁ ላይ ቁጭ በሉና ኦኬ ይሄ ነገር እኮ አስቀናኝ ወይኔ ምናምን ራሳችሁ ኮርኩ ወይ ምሬ ነው ብላችሁና
ለምንድን ነው ወዲህ ያልደነገጥኩት ምናምን በሉ። የሆነ ሰው መልካም ነገር ሲነግራችሁ በጣም አንዳንዴ የሚሰማ ስሜት አለ አይደል? የበታችነት እኮ አንዳንዴ ይሰማል። የሰው ልጅ ነው አይደል? የበታችነት ይሰማችሁና ኮርክሙት፣ መስገጃችሁ ላይ ቁጭ ብለውና ኩርኩም አድርጉት። እንዴ ምን ሆነሽ ነው ምናምን በሉ። አሁን ለምሳሌ ይራብኝና ኩርኩም ማድረግ ወላሂ ብላችሁ ኩርኩም ማድረግና ራሴ እንዴ ለምንድን ያልደነገጥኩት? በነገራችን ላይ በጣም ነው ደስ የሚለኝ ወላሂ ማለት ነው። የሰው ነገር ምንም ይሁን ምንም ደስ ይለኛል። ግን አንዳንዴ ደግሞ ማለት ነው በጣም እንዴ እኔስ ምናምን ምንድነው ምናምን የምትልበት ነገር አለ ማለት ማይሆን ነገር ከዛ ኮርኩሙት ራሳችሁ። ለምንድን ነው እንደዚህ ማስበው ምናምን በሉና ፈጣሪ ለእናንተ ያዘጋጀላችሁ ነገር መኖሩን ማሰብ አለባችሁና መጥፎ ነገር ሲሰማችሁ ኮርኩሙ ራሳችሁ። ለሰው መጥፎ አትመኙ እሺ። ለሰው መቃብር የሚቆፍር ሰው ሁሌ ይቆፈርለታልና የኩት በመልካችሁ በምናችሁ ሁሉ ነገራችሁ ኩት መሆናችሁን አትርሱ። ምክንያቱም ፈጣሪ የፈጠረው ነገር ሁሌም ኩት ነው። ሁሌም በጣም ቆንጆ ነው ወላሂ ማለት ራሳችሁን በጣም ስትወዱት በጣም ስታከቡ በጣም መሆናችሁን ስታውቁ ማለት ነው ከሌላ ሰው ጋር ምንም የራሳችሁ ነገር ምርጥና ውድ መሆኑን ስታውቁ ከሌላው ጋር ምንም አታነጻጽሩትም እና እርምጃ ወስዱበት። በዛ ነገር ላይ መጥፎም ከሆነ እርምጃ ወስዳችሁ አስወግዱት። ጥሩም ከሆነ ደግሞ ከዛ ነገር ውስጣችሁ ተምራችሁ እንትን አሉት እና በህይወት ውስጥ ሁሉ ነገር ይኮረጃል እሺ። ምድር ላይ ማለት ነው እዚህ ጋር ይብላችሁ ኦስካር ሊሆን ይችላል። የዓለም ያሉ ምርጥ የተባሉ ነገሮች ሁሉ ተኮርጀው ነው የመጡት። ትናንት ፕሌን ነበር፣ ሌላ ፕሌን አምራች ተፈጥሯል። ትናንት መኪና ነበር፣ የተሻለ መኪና አምራች ተፈጥሯል። ትናንት እንትና ነው ቢልጌት ነበር፣ ዛሬ ሄለን ማስክ ቢልጌት የተለያዩ መጥተዋል። ስለዚህ የተለያዩ ሰዎች መጽሐፍ ጻፊዎች ይችላል የተሻለ የተኮራረጁ ነው የመጡት። መጽሐፍ እኮ አንዳንዴ ስታገላብጡት እኮ ምንድን ነው አንድ አይነት ነው ውስጡ በቃ ወይ ግዘብራርቆት ምናምን ነገር የሆነ ቦታ የሆነ ስለ ህልም ጽፏል፣ የሆነ ቦታ ደግሞ ስለ ህልም ጽፏል። ስለ ዞት በቃ አንድ ተኮራርጆ ነው በቃ የእሱን ኤዲት አድርጎ አስተካክሎ ነው የመጣው። ስለ ህይወት ውስጥ ሁሉ ነገር ተኮርጆ ነው እንጂ ምንም ነገር አዲስ ነገር የሚፈጠር ነገር የለም። ህይወታችሁ ውስጥ ሁሌም ተኮርጆ የመጣ ነገር ነው ህይወታችሁ ውስጥ የሚገጥማችሁ እና አዲስ ነገር እኮ በህይወት ውስጥ ለማምጣት ነው። አዲስ ነገር እኮ ለመፍጠር ፈልጌ የምትፈጥሩት ነገር ምንም ነገር የለም። የምትፈጥሩት ነገር አዲስ ነገር ምንም የለም። ያለውን ነገር አሻሽላችሁ ታመጣላችሁ እንጂ ኮርጃችሁ ታመጣላችሁ እንጂ ምንም ነገር የለውም። እና አኩራሪት ማወቅ ነው እና ሁሉ ነገር በሰው ኪው ማለት ነው ለሰው መልካም መመኘት በቃ ወላሂ በህይወታችሁ ውስጥ ለሰዎች መልካም ተመኙ። የቱ ከእናንተን ይዟችሁ ኪው እንደሚል አታውቁም። የሆነ ያሳዩ ይረዳችሁ። በነገራችን ላይ መልካም የሰራችሁለት ሰው ይረዳኛል ብላችሁ አትጠብቁ። የሚረዳችሁ ፈጣሪ ነው። ከዛም ባልጠበቃችሁት መንገድ የሆነ ሰው ሊረዳችሁ ይችላል። ሰው አላህ ደግሞ በማታስቡት መንገድ የሆነ ሰው እንትን ይላችኋል። ኦኬ በቃ ያ ነገር ነው ብላችሁ እንድታስቡ የሚያደርጋችሁ በጣም ብዙ መልካም ነገሮች አሉና መልካም ነገርን ሁሌ ስትሰጡ ሆነ ስትቀበሉት መልካም ነገር ነው የሚመጣው። መጥፎ ነገር እንደዛው ነው እና የዘር ሆኖ የምታይደውና ዘራችሁን ስትዘሩ ተጠንቅቃችሁ ዘሩ። መቼም ጤፍ ዘርተ አረም አታነሳም፣ አረም ዘርተ ደግሞ ጤፍ አታነሳም። ስለዚህ የምትዘሩትን ነገር በደንብ ተጠንቀቁ። ምክንያቱም እናንተን ብቻ ሳይሆን ልጆቻችሁን ስለሚጎዳ እና በህይወታችሁ ውስጥ ተስፋ ማምጣታችሁ መልካም ቅናትን እፍን አድርጋችሁ ሰዱ። ከጓደኞቻችሁ ይሁን ከጓደኞቻችሁ ይሁን ከማንም ይሁን ብቻ ግን መልካም ቅናት ይሁን። መልካም ቅናት ጥሩ ነው ወላሂ አይጎዳም። ቤት ያሞቃል ምናምን ነገር የሆነ ሰው የሚያስደስት ከሆነ መልካም ቅናት መጥፎ አይደለም። ቅናት በራሱ እኮ መጥፎ አይደለም። እኛ እንዳወሰደ ቅናት ራሱ ለእኛ መጥፎ ይመስላል እንጂ እናንተ እንዳነሳሳችሁ እንዳወሳሰዳችሁ እንደ ኮፒያችሁ ነው እና ኮፒራይት ስታረጉ ተጠንቅቃችሁ ህይወታችሁ ውስጥ የምታስገቡት ነገር ጠንቀቅ ብላችሁ ካስገባችሁ ቅናት መልካም ምርጥ ነገር ነው። እሺ ያበረታታል እና ጂም ብሉት በቃ እውነቴን ነው የምላችሁ። በቃ ሪስክ ቡና ሪስክ ካፌ በሉት በቃ ጠዋት ተነሳችሁ ስፖርት በሉት እና ስለዚህ ተጠንቅቃችሁ ሰዱ። ቅናትን ስትሱ ደግሞ መልካም ነገር ከሆነ ምንም ነገር እንዳትፈሩ ማለት ነው። የዛሬ ቪዲዮአችን የነበረው ስለ ቅናት አወራን። እናንተ በህይወታችሁ ውስጥ አስቀንቷችሁ ወይም ደግሞ መልካም ነገር ገጥሟችሁ በቅናት ምክንያት ዛሬ ሰክሰስፉል እንድትሆኑ ያደረጋችሁ ምንድነው? በኮሜንት ሴክሽናችን ላይ ሼር አድርጉልን። ዛሬ መልካም ቅናትን አንስተን ከእናንተ ጋር ተወያየን። በቀጣይ ቪዲዮ ደግሞ አሪፍ ሀሳብ ይዤላችሁ እመጣለሁ እና ኢትዮጵያ ላይ ስለሆነ ቪዲዮ በአካል የምቀርጸው አሁን ላይ ስላልተመቻቸልኝ ነው በሀሳብ መልክ ብቻ ማድረግላችሁ። ነገር ግን ኢንሻአላህ የሆነ ቀን ይሳካል። አሁን ግን በየቀኑ ነው ቪዲዮ እየሰራሁላችሁ ያለሁት። እናንተ ሰብስክራይብ፣ ላይክ፣ ሼር አድርጉት። እሺ እወዳችኋለሁ። ሰብስክራይብ ያደረጋችሁኝ ሰዎች ቁም ነገረኛ ሰዎች በጣም አመሰግናለሁ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ